ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። ዛሬው ቪዲዮ የምንመለከተው የጥቁር አዝሙድ ተአምራዊ የጤና ጥቅሞችና አዘገጃጀቱን በስፋትና በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። ዶክተር ናኦም ነኝ። ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያዙ ጉዳዮች ላይ የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በመጀመሪያ የጥቁር አዝሙድ ተአምራዊ የጤና ጥቅሞች አንዱ የመተንፈሻ ጤናን እጅግ የሚጠብቅ ይሆናል። ጥቁር አዝሙድ በባህላዊ መንገድ ለአስም፣ ለብሮንካይተስ፣ ለደረቅ ሳል የመተንፈሻ አካል በሽታዎችን ለማከም ሲያገለግል ቆይቷል። እናም ደግሞ የአየር መተላለፊያ መንገዶችን ለመክፈት ይረዳል። ይህም መተንፈስን ቀላል ያደርገዋል። በተጨማሪም የትኩሳት ምልክቶችን በመቀነስና በጸረ ኢንፌክሽን ባህሪነቱ የሳይነስ መጨናነቅን ያቃልላል። ግማሽ ሻይ ማንኪያ ጥቁር አዝሙድ ዘይትን አርጋችሁ ከቡና ጋር በመቀላቀል በቀን 2 ጊዜ ብትጠቀሙት እጅግ በጣም ለውጥ ታመጣላችሁ። በተጨማሪም ጉንፋን ለማጥፋት 1 ሻይ ማንኪያ ጥቁር አዝሙድ ዘይት ከማር ጋር በመቀላቀል ከቁርስ በፊት ብትወስዱት ወይም ደግሞ በአፍንጫችሁ ቀዳዳ ውስጥ ጥቂት ጠብታ ብታረጉ እጅግ በጣም የተሻለ ለውጥ የምታዩ ይሆናል። በመቀጠል ለራስ ህመም ወይም ደግሞ ለማይግሬን እጅግ በጣም ፍቱን ነው። ጸረ ብግነት ባህሪዎቹን ይዟል። እብጠትን ይቀንሳል። የማስታወስ ችሎታንም ይጨምራል። ግማሽ ሻይ ማንኪያ ጥቁር አዝሙድ ከግማሽ ሻይ ማንኪያ ማር ጋር በመቀላቀል በቀን 3 ጊዜ ብትመገቡት አጠቃላይ ለራስ ምታት እጅግ ፍቱን ያደርገዋል። የተሻለ ደም ዝውውር እንዲኖር ያደርጋል። ጭንቀትን ለመቀነስ ይረዳል። ጥቁር አዝሙድ የአእምሮና የነርቭ ስርዓትን የሚከላከሉ አንቲኦክሲዳንት በውስጡ ይዟል። ይህም የማይግሬን ድግግሞሽና ውጥረት ራስ ምታትን ይቀንሳል። ጥቁር አዝሙድ የአእምሮና የነርቭ ስርዓትን የሚከላከሉ አንቲኦክሲዳንት በውስጡ ይዟል። ይህም የማይግሬን ድግግሞሽና ውጥረትን ራስ ምታትንም እንደዛው የሚቀንስ ይሆናል። ሌላው ካንሰርን ይከላከላል። ጥቁር አዝሙድ በጸረ አንቲኦክሲዳንት የበለጸገ ሲሆን ይህም በሰውነት ውስጥ ያለውን ነጻ የተባለውን እብጠት ለመቀነስ ይረዳል። ስለዚህ የኦክሳይድ ውጥረትና በሴሎች ቲሾዎችን አካል ጉዳት ላይ ሊያደርሱ የሚችሉ ጎጂ ሞሊኩሎችን ይዋጋል ማለት ነው። ስለዚህ ጥቁር አዝሙድ እነዚህን እብጠትን ለማጥፋትና ሰውነታችን እንደ ካንሰር ካሉ ስር የሰደዱ በሽታዎችን ለመከላከል እጅግ ይረዳል። አጠቃቀሙም 1 ሾርባ ማንኪያ የጥቁር አዝሙድ ዘይት ከ1 ሾርባ ማንኪያ የተፈጥሮ ማር ጋር በመቀላቀል ከቁርስ በፊት ብትመገቡት እጅግ የሚመከር ይሆናል ማለት ነው። በመቀጠል የልብ ጤናን እጅግ የሚያሻሽል ይሆናል። ጥቁር አዝሙድ አዘውትሮ መጠቀም የኮሌስትሮል መጠን በመቀነስ በደም ወሳጅ ቧንቧ ውስጥ ያለውን ፕላክ ክምችት እንዳይፈጠር ያደርጋል። ስለዚህ ከዚህ ጋር ተይዞ የልብ ጤናን ለማሻሻል ይረዳል። በተጨማሪም የደም ግፊት በሽታን የመያዝ እድልን ይቀንሳል። ጥቁር አዝሙድ በአጠቃላይ የልብ ደም ቧንቧ ጤንነትን ለመጠበቅ እጅግ ተመራጭ ያደርገዋል ማለት ነው። ሌላው በመቀጠል የደም ስኳር መጠንን ይቆጣጠራል። ጥቁር አዝሙድ የኢንሱሊን ስሜትን በማሻሻልና የኢንሱሊን መቋቋምን በመቀነስ የደም ስኳር መጠን ለመቆጣጠር ይረዳል። ይህም ደግሞ አይነት 2 የሚባለውን የስኳር በሽታ ላለባቸው ወይም ደግሞ ለዛ በሽታ የተጋለጡ ሰዎች እጅግ በጣም የሚጠቅማችሁ ይሆናል ማለት ነው። ስለዚህ በጥቁር አዝሙድ ውስጥ የሚገኘው አንቲኦክሲዳንት በደም ውስጥ ያለው የስኳር መጠን ጉዳት እንዳይደርስ ይከላከላል ማለት ነው። ስለዚህ የስኳር በሽታ ጋር ተያይዘው የሚመጡ ችግሮችንም ይቀንሳል። የጥቁር አዝሙድ ዘይት ከተፈጥሮ ማር ጋር በመቀላቀል በቀን 2 ጊዜ ብትጠቀሙት ይመከራል። በመቀጠል የጉበት በሽታን ለመከላከል ይረዳል። ጥቁር አዝሙድ የጉበት መመረዝ ወይም ደግሞ የጉበት በሽታን ለመከላከል ይረዳል። በጉበት ሴሎች ውስጥ የኦክሳይድ ውጥረትና እብጠትን በመቀነስ የጉበት ተግባርን ለማሻሻል ይረዳል። 1 ማንኪያ ጥቁር አዝሙድ ፍሬ ከማር ጋር አዋህዳችሁት ወይም ደግሞ ጥቂት ለብ ያለ ውሃ ጋር ደባልቃችሁ ብትጠቀሙት ይመከራል። ሌላው የበሽታ መከላከል ስርዓታችሁን ይጨምራል። ጥቁር አዝሙድ ቲሞኪኖ የተባሉ ውህድን ይዟል። እሱም ጠንካራ ጸረ ብግነትና አንቲኦክሲዳንት ባህሪ ያለው ይህም የሰውነት በሽታ የመከላከል ስርዓታችን የማነቃቃት ወይም ደግሞ የመደገፍ ኃይል አለው ማለት ነው። ይህም ሰውነታችን የበለጠ በሽታ የመቋቋም ችሎታ እንዲኖረው ያደርጋል። ጥቁር አዝሙድ አዘውትሮ መጠቀም የሰውነት በሽታ የመከላከል ስርዓትን ያጠናክራል እናም አጠቃላይ በሽታ መቋቋምን ያሻሽላል። ሌላው የምግብ መፈጨትን ጤና ይደግፋል። ጥቁር አዝሙድ እንደ እብጠት ወይም ደግሞ የምግብ አለመፈጨት እንደ ሆድ መነፋት ያሉ የሆድ ችግሮችን ለማስታገስ እጅግ የሚረዳ ይሆናል። በውስጡ የስብ ስብራትን የሚደግፉ ውህዶችን ይዟል ማለት ነው። በተጨማሪም የምግብ መፈጨት ስርዓቱን ለማስታገስ የሆድ እብጠት ምልክቶችንም ለመቀነስ አስተዋጽኦ ያደርጋል ማለት ነው።
አጠቃቀሙም 1 ሻይ ማንኪያ የጥቁር አዝሙድ ዘይት ከ1 ኩባያ እርጎ ጋር በመቀላቀል በቀን 2 ብትጠቀሙት የምግብ መፈጨት ስርዓታችሁን እጅግ በጣም የሚያሻሽለው ይሆናል። በመቀጠል የቆዳ ጤናችሁን ለማሻሻል ይረዳል። ጥቁር አዝሙድ የተለያዩ የቆዳ በሽታዎችን በማከም ብጉር፣ የደረቅ ቆዳን ጨምሮ ጸረ ተዋሲያንና ጸረ ሰውነት መቆጣት ባህሪ ካላችሁ በቆዳችሁ ላይ ለውጥ ማምጣት ይችላል። እብጠትንም ለመቀነስ እጅግ የሚረዳ ይሆናል። ስለዚህ በተጨማሪም በፋቲ አሲድ የተሞላ ሲሆን ይሄው ጤናማ ቆዳ እንዲኖራችሁ ለማድረግ እጅግ የሚያግዛችሁ ይሆናል ማለት ነው። በመቀጠልም ክብደት ለመቀነስ የሚረዳችሁ ይሆናል። ጥቁር አዝሙድ የስኳር መጠን በመቆጣጠር የኢንሱሊን ስሜትን እንደሚያሻሽል ነግሬያችኋለሁ። ከዚህ ጋርም ተያይዞ ክብደትን ለመቀነስ የሚያግዛችሁ ይሆናል ማለት ነው። የምግብ ፍላጎታችሁን እንዲቀንሱና የስብ ክምችታችሁን ለመቀነስ ሜታቦሊዝምን ለማሻሻል ይረዳል። በጥቁር አዝሙድ ውስጥ የሚገኘው ቲሞኪኖ የተባለው የስብ ክምችትን ለመቆጣጠርና ስብን ለማቃጠል እጅግ የሚረዳችሁ ይሆናል። በመጨረሻም ጥቁር አዝሙድ ለአብዛኛዎቹ ሰዎች ጥቅሙ እጅግ በጣም የበለጠ ሊሆን ይችላል። በመጠነኛ መንገድ ጥቅም ላይ ሲውል ለውጥ የምታመጡ ይሆናል ማለት ነው። ደህንነቱም የተጠበቀ ይሆናል። ሆኖም አንዳንድ ግለሰቦች ግን ጥንቃቄ ማድረግ ይገባቸዋል ወይም ደግሞ ከመጠቀም መቆጠብ ሊኖርባችሁ ይችላል። ከነዛ ሰዎች መካከል እርጉዝ ከሆናችሁ ወይም ደግሞ የምታጠቡ ሴቶች ከሆናችሁ በእርግዝናና በጡት ማጥባት ወቅት ባትጠቀሙት ይመከራል። ለተክል ለፍሬዎች አለርጂ ካለባችሁ ጥቁር አዝሙድን ከመጠቀም መቆጠብ ይኖርባችኋል። ዝቅተኛ የደም ግፊት ያለባችሁ ሰዎች ባትጠቀሙት ይመከራል። ወይም ደግሞ የደም ግፊት መድኃኒት የምትወስዱ ሰዎች ባትጠቀሙት የሚመከር ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ እንደተማራችሁበት ተስፋ አደርጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።